አዳን ኃይሌ ይባላል። የመጣሁት ከአዲስ አበባ ነው። ያው መናገርም ፈልገው ከማሰልጠኛ ጀምሮ ከገባው ጀምሮ መጀመሪያ ተነሳን። ስንነሳም ያው ቀበሌ ነበር ያስገቡን። ቀበሌ ያስገቡን። ከቀበሌ አፍነው ነው ጭነውን ወሰዱን። ከዛ ወዲህ ሁርሶ ነው የቆየሁት። በሁርሶ ቆይታ የነበረኝ ቆይታ ሁርሶ ላይ 1 ወር ከ15 ቀን ቆይተናል። 1 ወር ከ15 ቀን በቆየንበት ጊዜ ውስጥ ብዙ ክስተቶች ነበሩ። እዛ ማሰልጠኛ ውስጥ 1 ወር ሙሉ ራሱ ስልጠና አልወሰደም ሰራዊቱ። ወደ 17000 ገደማ ገብቷል ነበር የተባለው ሲነገረን የነበረው። እዛ የነበረን ቆይታ 1 ሳምንት 15 ቀን ወይ 20 ቀን የሚሆነውን የያዝነውን ገንዘብ እዛው እንትን ውስጥ ስንጠቀመው ነበር። ከሐምሌ 19 ጀምሮ እስከ ሐምሌ 30 ድረስ ሲሰበሰብ ነበር፣ ምልምል ሲገባ ነበር። በዛ ቆይታችን ውስጥ ያቺ ብር ካለቀች ወዲህ ልክ ሐምሌ 30 ስንትኑ ምልምል የሚገባበት ገደብ አለቀ። ከዛ ሐምሌ ነሐሴ 1 ጀምረን ያው ዱብ ስፖርታዊ እንቅስቃሴ የተጀመረበት ጊዜ ነበር። እስከ 15 ቀን ነው እስከ 10 ድረስ። ያው በ10ኛው ቀን ምንም ሳይባል ወደ ቶክስ ነው የገባ ነው። ወደ ቶክስ ወረዳ ተብሎ ልምምድ አለ። እሱንም አንድ 15 ቀን ነው ያለማመዱን። ብዙም ልምምድ የለም። አንድ 15 ቀን በእንደዚህ ሁኔታ ውስጥ ነው አልፎ ለውጊያ የወጣው የሰራዊትና በዛ ሰዓት የሚለን ሻለቃ ሙሳ ይባላል። እዛ ያላችሁ አሰልጣኞች አሁንም ምልምል ገብቷል እንደሰማሁት፣ 100 አለቃ ጌታውን፣ ሻለቃ ሙሳ፣ ምክትል 100 አለቃ መለሰ፣ እባካችሁ ታምሬ፣ እባካችሁ የላካችሁት ሰራዊት አልቋል። በግልጽ ልንገራችሁ፣ ህፃናቶች አብረውኝ የነበሩ አብረውኝ ከኔ ጎን የተሰዉ ናቸው። ስለዛ እነዚህ በጣም ህፃናት እንኳን ለውጊያ አይደለም ተራራው መውጣት አልቻሉም። ስለዛ እዛ የነበረን ቆይታ ላይ ምን ይለን ነበር ሻለቃ ሙሳ? ጁንታው የለም አዲ ጉደም ደርሷል። ይሄ ተባልነው ሐምሌ ነሐሴ ወደ 20 አካባቢ ልንመረቅ ሳምንት ምናምን ሲቀር እናንተ አታስቡ፣ ትምህርት ነው የምትማሩት። በፈለጋችሁት ፊልድ ከፈለጋችሁ ሹፌር ነው ከፈለጋችሁ ትምህርት ያቋረጣችሁ። ሲገርም የመጣው በፎርጅድ ትምህርት ሰነድ የመጣ ነው አብዛኛው፣ በኦሪጂናል የመጣ የለም። የኔ ራሱ በፎርጅድ ነው የገባሁት። እዛ ያስገባኝ በራሴ ሰነድ አልገባውም። የመጣውበትና የትምህርት እንትኔ ሰነዴን ያየሁት እዛ ሳይ ነው። እኔም እስከ መጠየቅ ደርሼ ነበር፣ ግን ምላሽ የሰጠኝ አካል አልነበረም በወቅቱ እርሶ ላይ እና አብዛኛው በእንደዚህ አይነት ነበር የገባው። አዲ ጉደም ተፍረክርኮ ገብቷል። ተንበይ ምሽግ መሽጎ ነው ያለው። እናንተ ካምፕ ነው የምትገቡት ነበር የተባልነው። እንደዛው ነው ያቆይታችን። ሁርሶ ላይ የነበረው አለቀ። በ28 በ29 የምረቃ ፕሮግራም ነበር። የላጨን ጸጉር እንኳን ሳይበቅል ነው ዶክተር አብይ መጥቶ የቁርጥ ቀን ልጆች ብሎ ለመስዋዕት ያዘጋጀን ማለት ነው። የላጨን ጸጉር እንኳን አልበቀለም። በወቅቱ ስልጣን አልወሰድንም። የ14 ዓመት የ16 ዓመት ህፃናት ነበሩ። ወጣን። ከሁርሶም ስንወጣ ማረፊያችን የት እንደሆነም ሳናቀው ነበር የተነሳ ነው። ማረፊያችን የት እንደሆነ ሳናቀው በአፋር ሲያመጣን አፋር ነው ስንል፣ ደሴን ኮምቦልቻን ሲያሳልፈን እዚህ ነው ስንል ስልክ እንኳን መደወል አልቻል፣ ለቤተሰብ መናገር አልቻል። አመጣን እዚህ በደቡብ ወሎ ኮቲሽ የምትባል መንደር ላይ እዛ አሳረፈን። እዛ ባሳረፈን ሰዓት አዲስ ክፍለ ጦር ነው የተዋቀረው 82 የሚባል እዛው ነው የተዋቀረው። ሙሉ የመጣው አሰልጣኝ እዛ በ81 እና በ82 ተከፍሎ እኛ በደቡብ ወሎ እነዛ በሰሜን ናቸው መሰለኝ በዛ ሄደዋል። አዲስ ክፍለ ጦር እዛ ተዋቀረ። የዛኑ ቀን ከደሴ አንዳንድ ትሪቶች መጡ። እዛ እንትናሉ ወዲያው መሳሪያ አስታጠቀን። በዛኑ ቀን አምጥቶ ኮቲች የምትባል ስፍራ ላይ አቆየን። እዛ ላይ ውጊያ ተደርጎ ነበር። እኛ ከመምጣታችን በፊት የተሰዉ ነበሩ። ከኛ 2 ወር ቀድመው የወጡ አባላት ነበሩ። እነሱም አልቀዋል። እዛ ላይ ብዙ ታንክ የተቃጠለበት መንደር ነው። እሱን ውጊያ ላይ ነው፣ ግን የተነገረን እንደዛ ነው። ከዚህ ነው ጁንታው ተፍረክርኮ አዲ ጉደም የገባው ተንበይ መሽጎ ያለው ተብለን መስከረም 1 እስከ መስከረም 19 ድረስ እዛ ቆየን። ከመስከረም 19 አነሱን። መስከረም 19 አንስተው እዚህ ግራን ከተማ የምትባል ትታየናለች ተራራው ላይ ሆነን እዛ በምንሄድ ሰዓት ነባር ወታደር 12ኛ ክፍለ ጦር ቱል 61 ወደ ኋላ ወጣች። የአማራው ልዩ ኃይል ወደ ኋላ ወጣ። እኛን ወደፊት አስገቡ። በ19 እዛ እንዳረፍን ከ19 እስከ ጥቅምት 30 ድረስ ውጊያ ሳናይ እዛ አረፍን። ልክ ጥቅምት 1 ላይ ጠዋት ላይ በነበርንበት ቦታ ውጊያ ተከፈተ።
ውጊያን እንደተከፈተ ከዛ እየሸሸን ወደፊት ነበር የመጣ ነው። ወደፊት የመጣንበትን ስፍራ ብዙም ባላቀው ወደ ደቡብ ወሎ ጣልቀን እንደገባን ነው የማቀው እና እዚህ ተራራ ድልድዩን አልፈን ረጅም ውጊያ ነበረ። እዛ ላይ ብዙ ሰው አልቋል። ምንም የተረፈ የለም። ቀባሪ የሌላቸው ብዙ ህጻናት ወድቀዋል። እናቴ ላክሹ ልጅሽን እንዳትጠብቂ ማንም የቀረ የለም። ሁሉም አልቋል። ቀባሪ የለው። ሬሶ አብጦ ሁሉም አልቋል። የላካችሁት ሙሳ በዚህ ደግሞ ፍለፊታችን ተረሽኗል። አባ ገነን መንግስቱ ነው። 2 ልጆችን ፍለፊታችን ኮነረር አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል። የኛው ሰራዊት ውጊያ አውቆ ነው ሊያስጨርሳችሁ ንውጡ ያለኑን ሰዎች ጁንታው የላከው ብር ተከፍሎት ነው ብሎ ክፍለ ጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ። እኛው ነን የቀበርናቸው። ፍለፊታችን የረሸናቸው እስከዚህ ድረስ ነበር። ምን በላው አተን ማሽን ላይ የበላን የተዋጋ ነው። ምን በላው ራሱ አጣ አገዳ ማሽን ላይ የበላ ጁንታው የሚበላው አጥቷል። ህዝብ እየዘረፈ ነው። ተፍረክርኳል። ህፃን ናቸው። የ10 ዓመት ህፃን የ9 ዓመት ይላል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ እስቲ ስትጎለጉል እስቲ አሁን የአብይን ጉድ አውጣ። በደቡብ ወሎ መተና ዘግብ። እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬዛ ቁጥር የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጣቸው ልጆች በስሬ ናቸው ያለቁት። እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣን እነዚህም ለቀጣይ የሚሞቱ ናቸው። እባካችሁ ህዝብ እውነታውን መተን አይተናል። ጁንታው እየዘረፈ አይደለም፣ ለኛም ተርፎ እያበላን ያለው። ህፃናትም አይደሉም፣ ከኛ የተሻሉ ናቸው። እነሱን እንደ ዘራፊ ነጣቂ ያረጋል አይደለም። ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። የአብይ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው። ሰው ቤት ውስጥ እንዴት ይሞኖ ይቀራል? ወጥቶ ይፈናቀላል እንጂ በቶክስ ምክንያት ጁንታው አፈናቀለ ይላል አይደለም። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል። ለዚህ ነው ጁንታው አይደለም ያፈናቀለው፣ ጦርነቱ ነው። እባክህ አብይ እባክህ ልቀቆይ፣ ካልቻልክ አታስጨርሰን ወይ ራስ መተህ ተዋጋ። በቃ ራስ መተህ ተዋጋ፣ እኛ አንተሆን በቃ። ካልሆነ ግን እኛው እንመጣለን ወደ አንተ። እኛ አስታጥቁን በቃ፣ ትጥቃችን አለ። ካልሆነ አላቃችሁም ካልከን ከካድከን እንመጣለን። እኛው አንዴ ገለናል፣ ክደናል፣ ወቅተናል። እንደ ካድከን ደግሞ እኛ እንመጣለን፣ አይቀርም። እባካችሁ ህዝቦች እባካችሁ የሚመጣውን የመከላከያ በከተማ ነው የሚያልፈው። አስቅሙት። እያለቀ ነው ያለው። ህፃናት ናቸው። ቤተሰቤ፣ ባለቤቴ፣ ሁላችሁ ምን ያለው ምንም አልሆንኩም። የ2 ወር ህፃን ነው ትቼ የመጣሁት። ክርስትና ራሱ አላስነሳው ልጄ። እባካችሁ ስለዛ እኔ ምንም አልሆንኩም። እግዚአብሔር ይመስገን ደህና ነኝ ያለሁት። እባካችሁ አስቁሙ። የተቻላችሁ ሙሉ አድርጉ። ምንም ነገር የሚባለው ውሸት ነው። በተግባር መተን አይተነዋል። የህልውና ጉዳይ ነው። ተጨፍጭፈዋል። እነሱም አልቀዋል። እያስጨፈጨፈን ያለው ለስልጣኑ ለወንበሩ ብሎ ነው። እሱ ከቻለ እሱን ውጣና ተዋጋ በሉት። ህዝብ እያለቀ ነው። ቤተሰብ ካላችሁ ሀይቅ ላይ ሄዳችሁ እዩ። ቁስለኛ እዩ፣ ድረሱላቸው። ሀይቅ ሂዱ። ቤተሰብ ሀይቅ ነው ልጆች ያሉት አብዛኛው። ሀይቅ ሆስፒታል ሂዱ፣ ደሴ እዛ ታገኛላችሁ። ያለበለዚያ ግን ሬሳቸውንም አሞራ ነው የሚበላው። እባካችሁ ህዝብ አስቁሙ ከቻላችሁ። ይሄን ነው ምለው። ቤተሰብ እኔ እግዚአብሔር ይመስገን ደህና ነኝ። እናቴ ባለቤቴ